ኦኬ ለዛሬ እስኪ እነዚህ የተነሱት ሁለት ጥያቄዎችን መልስ። ጠያቂውን ሪሊ አፕሪሺየት ማድረግ እፈልጋለሁ ቢኮዝ እነዚህ ሁለቱም ሴንቴንሶች በዕለት ከዕለት እንቅስቃሴያችን ውስጥ አብዝተን የምንጠቀማቸው የንግግር አይነቶች ናቸው። የመጀመሪያው I have worked for 3 years ይላል። ሁለተኛው ደግሞ I worked for 3 years ይላል። ምንድነው ቤዚክ ዲፍረንሳቸው? የመጀመሪያው እንግዲህ I have worked for 3 years ስትሉ ለ3 ዓመት ሰርቻለሁ አሁንም እየሰራሁ ነው የሚለውን ኢንዲኬት ያደርጋል። ፎርሙሌሽኑም በፕሬዘንት ፐርፌክት ስር የሚያዝ ሲሆን ሳብጀክት ፕላስ have as ፕላስ verb ስሪን ከፎር ወይንም ከሲንስ ጋር በማስገባት ተጠቀሙታላችሁ። ፎር ስታደርጉ የነገርየውን ጠቅላላ ቆይታ፣ ሲንስ ስትሉ ደግሞ ድርጊቱ የጀመረበትን ጊዜ ይነግራችኋል። ሁለተኛው ደግሞ ሲምፕል ፓስት ሲሆን ሳብጀክት ፕላስ verb ቱ ፕላስ ኦብጀክት ኬዝን በመጠቀም ፓስት ጀምሮ ፓስት ላይ ያለቀ ነገርን ለመግለጽ ያገለግላል። ስለዚህ I worked for 3 years ማለት ለ3 ዓመት ያክል ሰርቻለሁ አሁን እየሰራሁ አይደለም የሚል ትርጓሜ ነው ያለው ማለት ነው። ስለዚህ በቀላሉ አንድ ድርጊት ፓስት ጀምሮ ፓስት ካለቀ ሲምፕል ፓስት ትጠቀማላችሁ። ፓስት ጀምሮ ድርጊቱ እስካሁን ድረስ ካለ ፕሬዘንት ፐርፌክትን ከፎር እና ከሲንስ ጋር ትጠቀሙታላችሁ። That's it. It's very easy. Thanks.